እንባን የሚያብስ አምላክ ቁዝም ሸክም በዝቶብን ስንመጣ ገንዘብ የማይመልሰው መከራ፣ ሀብት የማይመልሰው መከራ፣ ስልጣን የማይመልሰው መከራ፣ ባለጊዜነት የማይመልሰው መከራ፣ አቅምና ጉልበት የማይመልሰው መከራ፣ ጡንቻ የማይመክተው መከራ፣ ጉልበትና ዘር ብሔር የማይመልሰው መከራ ቤታችን ጥልቅ ሲል ማን ያስፈልገናል? ያለ እርሱ ምንም ማድረግ አትችሉም። በጣም ስንጠጋ ረክሰናል። መቅደሱ ላይ ስንውል ንቀነዋል። ዓለምም ወጣትነታችንን በልቶ ይተፋናል። እግዚአብሔር ግን ጡረታ የማያስወጣ አምላክ ነው። ጉልበትሽ ፈዟል፣ ክንድሽ ላልቷል፣ አቅምሽ አንሷል፣ ቆዳሽ ተሸብሽቧል፣ ውበትሽ ገርጥቷል ብሎ አይገፋሽም። አቅምህ ደክሟል፣ ደረትህ ላልቷል፣ ጡንቻ ደክሟል፣ ሟሿል ብሎ አይገፋም። ቆዳ ተሸብሽቧል ብሎ አይገፋም። ከልጅነት እስከ ሽምግልና ያልተለየን እግዚአብሔር አሁንም ከኛ ጋራ ነው። ማን ይመስገን። ግን ዓለም ይጠላታል። ዓለም ለምቾቱ ነው የሚፈልገው። ለዓለም አትመችም። ቅዳሴዋ አይመችም። ካልጾሙ መቀደስ አይቻልም፣ ማስቀደስ አይቻልም፣ መቁረብ አይቻልም። ረጅም ሰዓት ይጠይቃል። ዓለም ደግሞ አብልታ እንደ አንበሳ እያስገሳች፣ እንደ ወይፈን እያዘለለች፣ እንደ በሬ ጠምዳ እያሳረሰች የራሷ መንገድ ላይ ወስዳ እንደ ማስቲካ ላምጣ እንደ ሸንኮራ መጣ ጭድ አርጋ ተተፋለች፣ ጎማ አርጋ ተተፋሻለች። ማቸውን ከእግዚአብሔር መቅደስ የቀነሱ፣ ከአገልግሎቱ የቀነሱ፣ ከቅዳሴው የቀነሱ ከረከሱ ሰዎች ጋር አብሮ ከመርከስ መድኃኔዓለም ይሰውረን። ሕይወት የተዘጋብን ይመጣልናል። ክርስቶስ ይምጣልን ለሁላችን። አንዳንድ ጸበል ልጠጡ ስትሉ እኮ ያንቃቸዋል። ከገባ በኋላ ግን ታሪክ ይሰራል። የተፈረሰውን ኩላሊት ይገነባል። የቆሰለውን ጉበት ያክማል። ማን ስላለበት ላዩ ላይ እግዚአብሔር ስቃያችንን ያበርደልን። ኢሃሎ ምስሌሆሙ ሶበ መጻ እግዚ ኢየሱስ። ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም የሚል ርዕስ ይሆናል የምንማማርበት። አጭር ደቂቃ ነው የምንማማረው እንደ እግዚአብሔር ፈቃድ። ዘመነ ፍስሐ ስለሆነ ከእግዚአብሔር ቤት መራቅ ኪሳራ ነው። ደስታችንን የምንገልጠው ትንሣኤውን በማሰብ ነው። ክርስቶስ ከተነሳ በኋላ ሐዋርያት የተማሩት ትምህርት ክትት ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ጸሎት ሆኖ ለዘመናት የሚጸለየው ይሄ ነው። እስከ ዕርገቱ 7ቱን ኪዳናት ነው የተማሩት። 7ቱ ኪዳናት በጣም ጠንካራው ጸሎት ነው። በነገረ ክርስቶስ ላይ ወይንም በክርስቶሎጂ ጥልቅ የሆነ መሰረታዊ ግንዛቤ የሚሰጥ የትምህርት ክፍል ነው። ጌታ ያስተማራቸው ከሙታን ተለይቶ ከተነሳ በኋላ ወደ አባቱ ወደ ሰማይ ከማረጉ በፊት 7ቱን